ዜና እረፍት። ሰላም ጤና ይስጥልኝ የአቤስታር ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ የአክብሮት ሰላምታዬ ይድረሳችሁ። የረጅም ዘመን የባህል የሙዚቃ አምባሳደሩ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። በሀገራችን የባህል የሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃኑ ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው ባደረበት ድንገተኛ ህመም ምክንያት በሕክምና ሲረዳ የቆየ ቢሆንም በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም በተደረገለት የሕክምና ክትትል ሕይወቱን ማትረፍ ስላልተቻለ በድንገት መለየቱን የቅርብ ቤተሰቦቹ አረጋግጠዋል። የኢትዮጵያን ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮቹ ያበረከተው ድምፃዊ ሰማኸኝ በለው በሙዚቃው ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፍ የቻለ ከያኔ ነበረ። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደነበር ከቤተሰቦቹ የተገኘ መረጃ ያመለክታል። በዚሁ አጋጣሚ ለወዳጅ ዘመዶቹ እንዲሁም ለመላው የኪነ ጥበብ አድናቂዎቹ በሙሉ መጽናናትን፣ ብርታትን እንመኛለን። ፈጣሪ ነፍሱን በአጸደ ገነት ያኖር። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን። የዛሬውን አበቃን። ቸር ይቆየን።